ሰላም ጤና ይስጥልን ውድ የፕሮግራማችን ተከታታዮች፣ በዛሬው ፕሮግራማችን የማህፀን መንሸራተት ወይም መውጣት ፐልቪክ ኦርጋን ፕሮላፕስ የምንለው ፕሮግራም የሰራንበት ላይ የተሰጡ አስተያየቶችንና ጥያቄዎችን በተወሰነ መልኩ ለመመለስ እንሞክራለን። አብራችሁ እንዴት ነሽ ቲጂ? አለሁልሽ ብሩክ፣ እንዴት ነሽ? እንዴት ነበር ሳምንት? ቆንጆ ነበር። አንቺ ጋርስ? ጥሩ ነበር፣ ምንም አይልም። እሺ፣ ስለዚህ እንዳልኩት ያው የተወሰኑ ጥያቄዎችን ካሉት ላይ ብዙ ጥያቄዎች ነበሩ፣ አስተያየቶችም ነበሩ። የሚመሳሰሉትንም አንድ ላይ አድርገን የተወሰኑ ጥያቄዎችን አውጥተናል። ስለዚህ ካሰብሽው በላይ ብዙ ኮሜንቶችን አላየሽ ማለት ብዙ ሰው ለካስ በዚህ ችግር ይጠቃል። ግን ያው ስሙን አለማወቅ የምር ችግሩ እንዳለ ማለመረዳት ይመስለኛል። እያነሳ ነው ነበር 23% እያለን ግን ያው ቁጥር ነው። አንዳንዴ ይህን ያክል ኮሜንት ላይ እኔም እንደዚህ ያስቸግረኛል፣ እንደዚህ አይነት ችግር አለብኝ ምናምን የሚል ሰው ስታይ ደግሞ ይገርምሻል። ምክንያቱም ቪዲዮውን ስንት ሰው አይቶታል ከሚለው ጀምረሽ ማለት በጣም የመጀመሪያው ጥያቄ ስንሄድ አንድ ልጅ ወልጅ ያለውኝ እናም ለሽንቴ ቁጭ ስል ያበጠ ነገር አለብኝ እና ሽንቴን ሲመጣብኝ ቶሎ ብዬ ካልሄድኩኝ ያመልጠኛል። እህቶቼ መፍትሄ በቅጡ ብታስረዱኝ ይላል ነገር አለ። እንደዛ ሲሆን ምን ይፈጠራል? ማህፀን እንዲንሸራተት ወደታች እንዲወጣ፣ ከዛ ደግሞ ሌሎቹም የሰውነታችን ክፍሎች ለምሳሌ የሽንት ፊኛ ሊሆን ይችላል፣ የአንጀታችን ሊሆን ይችላል አይደለ? እንዲሁም ደግሞ የታችኛው የአንጀት ክፍል ወይም ደግሞ ሰገራ የሚወጣባት ፓርት ተንሸራቶ ሊወጣ ይችላል። ከሱ ጋር ተያይዞ የተለያዩ ምልክቶችን ልናስተናግድ እንችላለን። አንደኛው እንግዲህ ማህፀን መንሸራተት አለ ብለን ስናስብ የምናየው ኮመን ነገር ምንድነው? የወጣ እባጭ ልናይ እንችላለን አይደለ? ስፔሻሊ ሽንት ቤት ልንቀመጥ ስንፈልግ የወጣ እባጮችን ልናይ እንችላለን እና ችሜታችን ይሄ ነገር አጋጥሟታል ማለት ነው። ስለዚህ ለሽንት ቤት ቁጭ ስትል የሚያብጥ ነገር አለብኝ፣ እንዲሁም ደግሞ ሽንቴ አይደለ ሽንቷ ሲመጣ ቶሎ ካልሄደች እንትን ይላታል፣ ያመልጠኛል ብላለች። አሁን ይሄ የሚሆነው ምንድነው? ቅድም እንዳልነው የሽንት ፊኛ አብሮ ከወጣ ከባድ ሊሆን ይችላል፣ ሽንታችን መቆጣጠር ላንችል እንችላለን ማለት ነው። ስለዚህ ይሄ ምልክት እርግጠኛ ሆኖ የማህፀን መንሸራተት ነው ባንልም ግን ይመስላል ማለት ነው። ስለዚህ ሕክምና ማዕከል ሄዳ በማህፀንና ጽንስ ሐኪም መታየት ይኖርባታል ማለት ነው። ይሄ ነገር የማህፀን መንሸራተት ነው አይደለም በሚለውን ለማወቅ ማለት ነው። ከዛ ደግሞ አግባብ የሆነ ሕክምናዎችን ለማድረግ ከዛ በፊት ግን እስከዛው ድረስ እስከምትሄድ ድረስ ግን ማድረግ ያለባት ነገር ሊኖር ይችላል። ለምሳሌ የማህፀን መንሸራተት አለ ስንል የሚያባብሱ ነገሮች አሉ አይደለ? ለምሳሌ ማማጥ ሊሆን ይችላል። ድርቀት ካለባት እሱ ሊያባብሰው ይችላል እባጩን ማለት ነው። ለምን የማህፀን መንሸራተት የራሱ የሆነ ስቴጅ አለው። በጣም ትንሽ ሊሆን ይችላል መጀመሪያ የሚወጣው፣ ከዛ ግን እየጨመረ ነው የሚወጣውና ይሄ እባጩ እንዳይጨምር ሕክምና ማዕከል እስከሚሄድ ድረስ ይሄ ማማጥ በተቻለ መጠን መቀነስ። ስለዚህ ድርቀት ካለ እሱ መታከም ሊሆን ይችላል፣ ወይም ደግሞ ሰገራን የሚያለሰልሱ ምግቦችን መመገብ ሊሆን ይችላል። ሳል ካለ ሳልን እንደዛው ማስወገድ ሊሆን ይችላል። በተጨማሪ ደግሞ ከባድ ነገሮችን ላለማንሳት መሞከር አይደለ? ለምን ክብደትም የራሱ የሆነ ከፍተኛ የሆነ ፕሬሸርን ይፈጥራል፣ ኃይልን ይፈጥራል እና ያ ደግሞ ማህፀናችን እንዲወርድ ያደርጋል ማለት ነው። እሱ ማድረግ ሊሆን ይችላል። ክብደት ከፍተኛ የሆነ ኪሎ ካላት እሱ መቀነስ ሊሆን ይችላል። አመጋገባችንም እንደዛው ማስተካከል ሊሆን ይችላል። ሕክምና ማዕከል እስከምትሄድ ድረስ እነዚህ ነገሮች ብታደርግ የተሻለ ይሆናል። ልክ ነው። አሁን አንቺ እንዳልሽው ማለት ነው። አሁን የዝች እህታችን ችግሩ የሚመስለው እንግዲህ እንዳለችው ከሽንት ማምለጥ ወይም ሽንት ቤት አለመድረስ ወይም ዩሪናሪ ኢንኮንቲነንስ ብለን አንድ ፕሮግራም ሰርተንበታል ትዝ የሚልሽ ከሆነ እና ከሱ ጋር ይገናኛል። ብዙ ጊዜ እንዳልሽው ይገናኛል። ይሄና የእሷ የሚመስለው ላይሆን እኮ ይችላል አይደል? ያው ሕክምና ሄዳ በትክክል ይሄ ነው ሲባል ነው የሚታወቀው። አላየናትም፣ ኮሜንት ብቻ ነው ያነበብነው። ግን የእሷ ይሄ የብላደር ወይም ደግሞ የሽንት ፊኛ የወጣ ይመስለኛል። አሁን ከምትነግረን ምልክት የመጀመሪያው መቼም ሕክምና ላይ ታሪክ ነው አይደል የምንወስደው። ከታሪኩ እንደዛ ይመስለኛል። እና ብዙ ጊዜ ግን ይሄ የሽንት ማምለጡ እንዳልሽው በማህፀን መንሸራተት ይሁን የመጣው ወይ አይሁን አይለይም ማለት እንዲሁ ማወቅ አንችልም። ቀላል የሆነ የሽንት ቱቦ ኢንፌክሽንም ሊሆን ይችላል ይሄን ያመጣባት እና እሱም መለየት ያስፈልጋል። ብዙ ጊዜ አብረው ሲመጡ ሁለቱ ነገሮች ምንድነው የምናደርገው? ፒዛሪ ብለን የጠቀስነው አለ። ቪዲዮን ቢያዩት ፒዛሪ የሚባሉ ትናንሽ እንደ በፕላስቲክን በምን የሚሰሩ ማህፀን ውስጥ የሚገቡ ልክ እንደ ሕክምና የምንጠቀማቸው አሉ ለማህፀን መንሸራተት ማለት ነው። እና እነሱ ስናደርግላቸው የሽንት ማምለጡ የመጣው
በዛ ምክንያት ከሆነ ሽንት ማምለጡ ይቆማል ማለት ነው። በማህፀን መንሸራተት ከሆነ ማለት ነው። በማህፀን መንሸራተት ምክንያት ከሆነ፣ ካልሆነ ግን ሽንት እንትኑ ይቀጥላል። ስለዚህ ሌላ ኬዝ ደግሞ ተፈልጎ እሱ እንዲታከም ይደረጋል። ዞሮ ዞሮ እቺ እህት እንዳልሽው የግድ ሕክምና ቦታ ላይ ያውም በፍጥነት መሄድ አለባት። ምክንያቱም የወጣው ነገር አንዳንዴ እየባሰ ይሄድና ቁስለትም ምንም ሊፈጠር ስለሚችል ማለት ነው። እንግዲህ ኮምፕሊኬሽኖቹን እዛ ቪዲዮም ላይ ጠቅሰናቸው አልፈናል። ከዚሁ ጋር ተያይዞ ሁለተኛው ተጠይቆ የነበረው የስፖርት አይነቶች ምን አይነቶች ናቸው የሚል ጥያቄ ነው። እንግዲህ ይሄኛውን የጠየቀችው እህት ይመስለኛል እዛ ፕሮግራሙ ላይ መጀመሪያ ላይ ስፖርት መስራት መጀመሪያ ለመከላከልም አይደል ያልነው፣ ለመከላከልም ከመጣ በኋላም በተለይ ደግሞ ገና የመጀመሪያ አካባቢ ስቴጅ ላይ ከሆነ ይሄ ነገር ቢሰራ እንደ ሕክምናም ያገለግላል እያልን ነበርና ኪግል ኤክሰርሳይዝ ይባላል። ይሄ ኪግል ኤክሰርሳይዝ በጣም ቀላል ነው ማለት ስፖርት ራሱ ለማለት ይከብዳል አይደለ? አሁን ስፖርት ሲባል የሆነ እጅሽ ሲንቀሳቀስ እግርሽ ሲንቀሳቀስ ምናምን ነው። አሁን እኛ ግን የምንፈልገው እነዚህ የማህፀን ፐልቪክ ፍሎር የምንለው እንዲጠነክር ነው። ምንድነው ቁጭ ባለችበት ሊሆን ይችላል፣ ጋደም ብላ ሊሆን ይችላል የምትሰራው፣ ኤኒዌር ሆና ልትሰራው ትችላለች። መንቀሳቀስ ምናምን አይጠበቅም። እየሰራች እንደሆነ ራሱ ሰው አያውቅም። ለራሷ ነው የሚታወቃት ማለት ነው። ለዛ እንደሱ ነው የሚሰራው። መጀመሪያ ግን ግዴታ ሽንት መሸናት አለበት። ሙሉ በሆነ ብላደር ወይም ደግሞ የሽንት ፊኛው ሙሉ ሆኖ ይህንን መስራት ምንም ጥቅም የሌለው ነገር ነው። እንደውም ጭራሽ ያባብሰዋል አይደለም፣ ብላደር ላይ ጫና ሊፈጥር ስለሚችል። ስለዚህ የመጀመሪያ ስፖርቱን ልሰራ ስታስብ ሽንቷን መሽናት ይኖርባታል አንድ እናት። ያንን ካደረገች በኋላ ምንድን ነው ልክ ሽንት ሲመጣብን ምን ይዘዋላ እንደ መያዝ ለራሳችን የሚታወቀን በደንብ መያዝ ማለት ነው። በቃ እሱ ነው ስፖርቱ፣ እሱ ነው። ስለዚህ ምንድን ነው የሚደረገው? 10 ጊዜ በፍጥነት ሽንት መያዝ መልቀቅ፣ መያዝ መልቀቅ፣ መያዝ መልቀቅ 10 ጊዜ እየቆጠረች። ከዛ ደግሞ ቀስ ያለ ደግሞ አለ። ይሄኛው ፋስት ትዊች ነው የሚባለው፣ ፈጣኑ። ቀስ ደግሞ ያለው እንዴት ነው የምታደርገው? ትይዝና ለ10 ሰከንድ ትቆጥራለች። አሁን ለምሳሌ ቢይዝ 1 2 3 እያልኩ እስከ 10 እቆጥራለሁ ማለት ነው በሰከንድ። ከዛ ለቀዋለሁ። ልክ እንደሱ እያደረኩኝ ለ10 ጊዜ እሰራለሁ። ይሄ ሁለቱ አንድ ላይ በቀን 3 ጊዜ ቢሰራ በጣም ሁሉም ሴት ቢሰራው ጥሩ ነው። በደንብ አጠንክሮ ወደፊት እንዳይከሰትበት ማለት ነው። ኦልሬዲ ደግሞ የተከሰተ የመሰላቸውም እናቶች ገና እርሊ በሆነ ሰዓት ላይ ቢሰሩት በደንብ ለውጥ ያዩበታል። ይሄ ነገር ለማህፀን መንሸራተት ብቻ ሳይሆን ለሽንት መቆጣጠር የሚያስቸግራቸውም እናቶች ካሉ፣ ሴቶች ካሉ ይህንን መጠቀም ይችላሉ። ግን መጀመሪያ ያው ኢንፌክሽን አለመሆኑ፣ ቀላል የሚታከም ነገር አለመሆኑን እርግጠኛ ከሆኑ በኋላ እነዚህን ስፖርቶች ግን መስራት ይችላሉና ለሁሉም ሰው ከወሊድም በኋላ ምናምን ይመከራል። ኪግል ኤክሰርሳይዝ በአጠቃላይ ለሁሉም ሰው የሚመከር አይነት ነው። ኢቨን እኮ ወሊድ ላይ አንድ ያረገዘች ሴትም ሪኮመንድ ይደረጋል አይደለ? ስፔሻሊ ልጅ በምጥ ለመውለድ ላሰበች ሴት በምጥ በምትወልድበት ጊዜ ያ ኤሪያ ኦልሬዲ ስለሚረብ በደንብ ኤክሰንትን ሪላክስ አድርጎ ጽንሱ እንዲወጣ ለማድረግ ስለሚረዳ ማለት ነው። ከዛ በተጨማሪ ደግሞ አሁን ይሄ ሰከንዱ የሚያምታታቸው ከሆነና በቀላሉ ስልካቸውን ተጠቅመው የተለያዩ አፕሊኬሽኖች አሉ ይሄንን ስፖርት የሚያሰሩ ማለት ነው። ስለዚህ እነሱ ደቂቃው መያዝ ሳይጠበቅባቸው ይህን አፕሊኬሽን እየተጠቀሙ ደግሞ መስራት ይኖርባቸዋል ማለት ነው። እና ኢፌክቲቭ የሚባለው ቢያንስ በቀን 3 መስራት ይኖርባቸዋል። ኪግል ነው የሚለው እንትኑ አፕሊኬሽኑ አለ ኪግል ኤክሰርሳይዝ እና በጣም ኢፌክቲቭ የሚባለው ጥሩ ለውጥ ለማምጣት አይደለ ቢያንስ በቀን 3 ጊዜ መስራት ይኖርባቸዋል። እንዲሁም ደግሞ ለ3 ወር ቢያንስ ኤክስቴንድ ካረገ በኋላ ነው እነሱን ለውጥ የሚያዩበት ማለት ነው። ስለዚህ ያው ጊዜ መስጠትና መታገስ ይኖርባቸዋል። ግን በጣም ኢዚ የምንለው አይነት የሕክምና አማራጭ ነው። ግን አንዳንዴ ይህ ከፍተኛ ደረጃ ለደረሰ የማህፀን መንሸራተት ደግሞ ምንም አይነት ጥቅም ላይኖረው ይችላል። ስለዚህ መታየቱ የተሻለ ነው ማለት ነው። ግዴታ ነው መታየቱ ግዴታ ነው። ግን እነዚህ ነገሮች ምንድን ናቸው? እንደ ቲፕም ናቸው። በተለይ ደግሞ ገና ለመውለድ እያሰቡ ላሉ እናቶች ምናምን እንዲሁም በቃ ለሁሉም ሴት የግድ ይሄ ችግር ሲደርስብሽ እኮ አይደለም ማለት ማሰብ ያለብሽ። ላልደረሰባቸውም በደንብ ይጠቅማል። ደርሶባቸውም እርሊ ስቴጅ ለሆኑ ደግሞ አንደኛው ሰፖርት ማድረጊያው ይሄ ነው እንጂ ሕክምና መሄድ ግዴታ። እሺ፣ ስለዚህ ወደ 3ኛው ጥያቄ ስናልፍ ማህፀኔ በጣም ያቃጥለኛል፣ ከእምብርቴ በታች ከዛም ህመም አለው፣ ወደ ታችም ይወጋኛል፣ በሽንት ማሸኛው ጋር እንደ ስጋ ነገር ወጥቷል። ሐኪም ቤት ሂጄ ምንም የለም አሉኝ እና ያለሁት አረብ ሀገር ነው፣ ምን ይሻለኛል የሚል ጥያቄ ነው። ስለዚህ አሁን እዚህ ቼታችን ላይ ቢያንስ 3 የተለያዩ ህመሞችን እናስተውላለን። አንደኛው የማህፀን ህመም አላት፣ ከዛ ከእምብርት በታች ያለ ህመም አላት፣ ከዛ ደግሞ ሽንት ማሸኛው ቦታ ላይ ደግሞ ስጋ
የወጣ ነገር ያሳያል ነው የምትለውና ኤግዛክትሊ አሁን ይሄን አይተን በዚህ በጽሁፉ ብቻ ማወቅና ይሄ ነው ማለት አንችልም። ግን እነዚህ ምልክቶች ጤናማ የሚባሉ ምልክቶች አይደሉም። ስለዚህ ያው ግዴታ የጽንስና ማህፀን ሐኪም ጋር ድጋሚ ሄዳ መታየት ይኖርባታል ማለት ነው። ያው ከእምብርት በታች ያለ ህመም የተለያዩ የጤና እክሎችን ሊያሳይ ይችላል አይደለም። ለምሳሌ ፒአይዲ የሚባል የማህፀን ኢንፌክሽን ሊሆን ይችላል፣ ወይም የሽንት ኢንፌክሽን ሊሆን ይችላል። እንዲሁም ደግሞ የወጣውም ስጋ ደግሞ ቅድም እንዳለው የማህፀን መንሸራተት ሊሆን ይችላል። ወይም ደግሞ የተለያዩ እባጮች አሉ። አሁን እባጭ ባየን ቁጥር የማህፀን መንሸራተት ነው ብቻ ብለን እርግጠኛ ሆነን መናገር አንችልም አይደለ? ለምን እዛ አካባቢ የሚፈጠሩ የተለያዩ እጢዎች ስለሚኖሩ ማለት ነው። ይሄ የታችኛውን የማህፀን ክፍል የሚያለሰልሱ እጢዎች አንዳንድ ጊዜ ሊቆጡ ሊያብጡ ይችላሉ። እነሱም ሊሆኑ ይችላሉ። እንዲሁም ደግሞ ወደ ካንሰር የተቀየሩ እጢዎችም ሊሆኑ ይችላሉና እርግጠኛ መሆን ስለማንችል ሕክምና ማዕከል ግን መሄድና ሌላ ደግሞ ተጨማሪ ኦፒኒየን መጠየቅ ይኖርባታል ማለት ነው። እንደውም እንደሱ ስትይ ምን እዚህ ጋር ሜንሽን ያላረግናቸው የተወሰኑ ኮሜንቶች ነበሩ ካየሻቸው ማለት ነው። እና ልጅ አልወለድኩም ግን ደግሞ እንደዚህ ማህፀኔ ላይ የሆነ የወጣ ነገር አያለው የሚሉ የተወሰኑ ኮሜንቶች አይቼ ነበር። እና እንደውም ማለት ትንሽ አይደሉም ብዙ ናቸው። እና አይ ቲንክ አሁን ያነሳሹ ነገር በደንብ ለእነሱ መልስ ይሆናል አይደል? ያበጠ ነገር በማህፀን ወጣ ማለት የግድ ማህፀን ነው ማለት አይደለም። ብዙ ጊዜ ያልወለዱ ሴቶች ላይ ይሄ ነገር አይጠበቅም አይደል? ጫና ይሄን ያክል ይኖራል ብለን ስለማናስብ አይጠበቅም። ይሄ ፐልቪክ ፍሎራቸውን በጣም ስትሮንግ ነው ተብሎ ነው የሚታሰበው። በተለይ ደግሞ እድሜሽ ገና የመውለድ እድሜ ላይ ያሉ ሴቶች ከሆኑ ይህን ነገር አንጠብቅም። ግን የተለያዩ ባጮች ሊሆኑ ይችላሉ። ወደ ሕክምና ግን ያው መሄድ አለባቸው እነሱም ቢሆኑ። ግን አሁን ለምሳሌ አንዳንድ ጊዜ ያልወለዱ ሴቶች ላይም ሊፈጠር ይችላል። ስፔሻሊ በተፈጥሮ የነዚህ የጡንቻዎች የጅማቶች መላላትን የሚያስከስቱ የተለያዩ በሽታ ያለባቸው ሴቶች ከሆኑ በዚህ ምልክት ሊመጡ ይችላሉ። እንዲሁም ደግሞ የስራ ሁኔታቸው ቅድም እያልን ነበር፣ ክብደት ማንሳት ሊሆን ይችላል፣ ረጅም ጊዜ ማሳል ሊሆን ይችላል፣ ድርቀት ሊሆን ይችላል፣ ከፍተኛ ኢቨን የሆድ ምንድን ነው የሚባለው ቦርጭ ካለ አይደለም፣ ቦርጭ ካለ የተለያዩ እጢዎች ካሉ እጢዎች ካሉ እብጠቶች ካሉ ምናምን ነገር ባንወልድም ለዚህ ችግር ልንጋለጥ እንችላለን። ግን ስቲል ያልወለደች ሴት ላይ በጣም አነስተኛ ሪር ነው በሚለው ነው፣ ብዙ ጊዜ አይከሰትም አብዛኛው ሰው ላይ። ግን እንዳልሽው እንደውም አብዛኞቹ ኮሜንት የሚያደርጉ ሰዎች ደግሞ ካየሽ እንግዲህ አረብ ሀገር ላይ ነው ያለሁት። አሁን እቺ እህታችን አረብ ሀገር ነው ያለችው እና ምናልባት ስራ ይበዛባቸው ይሆናል፣ እቃ የሚሸከሙ ሊሆኑ ይችላሉ፣ አናቅም የስራ ሁኔታቸውን እና ምናልባት እሱም ደግሞ ጫና አሳብሮ ሊሆን ይችላል ብዬ ማስቤ ነበረ። ስለዚህ ወደሚቀጥለው ስንሄድ ሰላም፣ እኔ 4 ልጅ በምጥ ነው የወለድኩት። ድርቀት አለብኝ። እናም ሽንቴን ልሸና ቁጭ ስል ያበጠ ነገር ይወጣል። እናም ሽንቴን መቋጠር ብዙም አልችልም። ማህፀን መውጣት ነው ማለት ነው ወይ? ቤት ውስጥ ሕክምና ካለው አመሰግናለሁ የሚል ነው። እኛም እናመሰግናለን ኮሜንት ስላደረገችልን እህታችን። እንግዲህ ከነገረችን ነገሮች እንደሚያሳየው ከሆነ አዎ ይመስላል። እንደዚህ ነው ብለን መናገር አንችልም። የሚመስል ነገር ግን ነው የነገረችን። አንደኛ የማህፀኔ ወደ ውጭ ይወጣል አለችን። 4 ልጅ በምጥ ወልዳለች። እንዳልነው አንደኛው ሪስክ ፋክተር ወይም አጋላጭ ሁኔታ በምጥ መውለድ ነው እያለን ነበር። እሷ ደግሞ 4 ነው የወለደችው። ስለዚህ አዎ ሊሆን ይችላል፣ የሚመስል ነገር አለው። ሽንትን መቆጣጠር አልችልም፣ ድርቀትም አለብኝ፣ ሁለቱንም ነው እያለች ያለችው እና እንደውም የሷ 3ቱንም የያዘ ይመስላል ከምትነግረን ነገር ማለት ነው። እና ቤት ውስጥ ስላለችም ይመስለኛል ይህን ጥያቄ መርጬ ያመጣሁት። እና በቤት ውስጥ ሕክምና ሪላይ ባናረግ አይደል፣ እዛ ላይ ዲፔንድ ባንሆን ብዙ ጊዜ ይቀለናል፣ እንፈልጋለን ቤታችን ውስጥ የሆነች ነገር አድርገን ቢሻለም ማለት ነው። ግን ይሄ ቀላል የምንለው ነገር አይደለም። እየቆየ ሲሄድ እንዳልኩት ይሄ ማህፀን የመውጣቱ እየጨመረ ይሄዳል እና መጨመሩ ብቻ ሳይሆን ደግሞ ቁስለቶች ሊፈጠሩ ይችላሉ፣ ኢንፌክሽኖች ሊፈጠሩ ይችላሉ እና እሱኛው እያከበደው ነው የሚመጣው። ሕክምና ፕሮሰሱን እያከበደው ስለሚሄድ ቶሎ ብሎ ወደ ሕክምና ቦታ መሄድ አስፈላጊና ግዴታ ነው የምላት ለዚች እናት። እና ቤትሽ ውስጥ ሆነሽ ማድረግ የምትችው ነገር ብዙም ይኖራል ብዬ አላስብም። ወደ ሕክምና ቦታ እንድትሄጅ ነው መክርሽ። መልካም። እንደውም እኮ በምጥ መውለድ ስፔሻሊታችን በምጥ ከወለደች አይደለ፣ አንድ ጊዜ በምጥ መውለድ 4% ያህል ለዚህ ችግር ያጋልጣል። 2 ሲሆን እጥፍ እየሆነ፣ 3 ሲሆን እጥፍ እየሆነ፣ 4 ሲሆን በጣም እጥፍ እየሆነ ነው የሚሄደው ማለት ነው። እና በምጥ መውለድ
በጣም አጋላጭ የምንለው ዋነኛ ምክንያት ነው እና እሱ አንድ ሪስክ ፋክተር አላት ማለት ነው። ከዛ ደግሞ አሁን ድርቀት እያለችን የነበር ሁኔታ አለ አይደለ? ስለዚህ ድርቀቱ በምን ይመጣ ነው? ከዚህ ጋር ተያይዞ የመጣ ነገር ወይስ አመጋገቧ? አዎ ላይፍ ስታይሏ ምናምን አመጋገቧ ሰገራ እንዲደርቅባት የሚያደርግ ከሆነ ይህን ነገር ሊያመጣና ሊያባብስ ይችላል ማለት ነው። ስለዚህ ያው ሕክምና ማዕከል መሄዱ የተሻለ ነው፣ ግዴታ ነው። እስከዛ ግን እንደተባለው ለምሳሌ ቅድሙን ትንሽ ከሆነ ኪግል መስራት ትችላለች፣ ኤክሰርሳይዝ ማድረግ ትችላለች፣ ፈሳሽ በደንብ መውሰድ፣ ምግቧን ማስተካከላል ድርቀቱን እንዲቀንስላት ማለት ነው። ውሃ ግን በጣም መጠጣት አለባት። አሁን አንዳንዴ ሽንት እንደዚህ የሚያመልጣቸው ሰዎች ወደ ሽንት ቤት እስኪሄዱ ድረስ የሚያመልጣቸው ሰዎች ምንድነው ሽንት ማለት ውሃ መጠጣት ይቀንሳሉ። ከሚያመልጠኝ ውሃ ባልጠጣ ይሻላል ብለው ማለት ነው። ግን ይሄ በጣም የተሳሳተ ነገር ነው። ውሃ ባልጠጡ ቁጥር ለኢንፌክሽን በጣም ስለሚጋለጡ ሌላ ተጨማሪ ህመም ነው የሚፈጥሩ። ስለዚህ ውሃ እንደውም ከሌላው ሰው በበለጠ በጣም አብዝተው መጠጣት አለ። ዶክተር በፈጠራችሁ መውለድስ ይቻላል ወይ ነው የሚለው ቀጣዩ ጥያቄ። አዎ መውለድ ይቻላል አይደለም። ለምን ይሄ ነገር የማህፀን መንሸራተት ነው እንጂ ሌላ ነገርን አፌክት አያደርግም። የእንቁላልን አፌክት አያደርግም። የተለያዩ ሆርሞኖችን አያዛባም። ምንድነው ዋናው ቅድም እንዳልነው ለመግለጽ እንደሞከር ነው እነዚህ ማህፀንን የመሳሰሉትን የተለያዩ ዳላችን አካባቢ የሚኖሩ አካላቶቻችን ይዞ የሚገኘው ጡንቻና እንዲሁም ምንድነው የሚባለው ይሄ ጅማት ነርቮች በወሊድና በተለያዩ ምክንያቶች ሲጎዱ የእሱ መላላት ከላይ ሾሎክ እንዲወጡ ስለሚያደርግ ነው እንጂ ሌላ ከመውለድ ጋር የሚያገናኝ ነገር አይኖርም ማለት ነው። የሚከለክል ነገር አይኖርም። ግን ስንወልድ ለመውለድ አንድ ሴት ስታስብ ግን ይሄ ችግር ኑሮባት የተለያዩ ነገሮችን ኮንሲደር ይደረጋል አይደለ? አንደኛ ያለበት ደረጃ ምን ያህል ነው አይደለ? ከፍተኛ ደረጃ ሲሆን፣ ዝቅተኛ ደረጃ ሲሆን የምንመርጠው ኦፕሽን የተለያየ ነው የሚሆነው። ሁለተኛ እድሜዋም ያማከለ መሆን አለበት። ከዚህ በፊት ለዚህ ለማህፀን መንሸራተት ሕክምና አርጋ ከሆነ አብሶ ሰርጀሪ ተሰርቶላት ከሆነ እሱን ኮንሲደር የተደረገ መሆን አለበት ማለት ነው። ለምን አሁን ለምሳሌ የማህፀን መንሸራተቷ ከፍተኛ ደረጃ ላለ ሴት የማህፀን መንሸራተቷ ከፍተኛ ደረጃ ላይ ላለ ሴት በምጥ ውለጂ ማለት ለማባበስ ሊሆን ይችላል። ስለዚህ እሱን ኮንሲደር ያደረገና ከሕክምና ባለሙያ ጋር ተነጋግረን የሚወሰን ነገር ነው። ግን ምንም መውለድን የሚከላክል ነገር አይደለም ማለት ነው። እንደውም እኮ ህክምናውም ሲሰጥ እንደው እዛውም ቪዲዮ ላይም እያወራ ነው ነበርና ህክምናው ሲሰጥ እንደየሰው ይለያያል አይደለ? ለምሳሌ እድሜዋ ይሄ ለምሳሌ እንትን ወር አበባ የማታይ ልጅ መውለድ የማትፈልግ ኦልሬዲ እድሜዋ የሄደች እናት ከሆነች ለምሳሌ ሙሉ ለሙሉ ማህፀኑ እንዲወጣ ሊደረግ ይችላል። ስለዚህ ያው ሲጀመር መውለድ አትፈልግም። ህክምናውም ከዛ ጋር አብሮ ይሄዳል ማለት ነው። ነገር ግን በጣም ገና ሆኖ መውለድ እየፈለገች ፍላጎት ያላት እናት ከሆነች ግን ማህፀን ሙሉ ለሙሉ አይወጣም። እሱ ታሳቢ ተደርጎ ነው ህክምናው ራሱ ሲደረግ ምን ያክል መውለድ ትፈልጊያለሽ፣ ወልደሽ ጨርሰሻል ወይ፣ እድሜዋ ስንት ነው፣ ስቲል ፔሪድ እያየች ነው ወይ፣ ይሄ ነገር ታይቶ ነው ራሱ ህክምናው ራሱ የሚደረገው ማለት ነው። ስለዚህ መውለድ ለምትፈልግ ሴት መውለድ እንድትችል ተደርጎ ነው ህክምናው የሚቀጥለው ማለት ነው። 6ኛው ጥያቄ ምን ይላል? ዶክተር አምጬ ሲያቅተኝ ሰርጀሪ ተሰራሁኝ። አሁን ላይ ማህፀኔ ይወጣል ይገባል፣ ድርቀት ያስቸግረኛል፣ በእጄ ገፍቼ ነው ማወጣው እባክሽን ይላል። እና አሁን እዚህ ላይ እንግዲህ እንደማየው ምጥ ሞክራ ይመስለኛል እቺ እህት ምጥ ሞክራ በሆነ ምክንያቱን አልገለጸችም። የሆነ ምክንያት ተፈጠረ። አንዳንድ እናቶች ላይ ይፈጠራል አይደል? 6-7 ሴንቲሜትር ከከፈተ በኋላ ኢቭን ሙሉ ከፍቶ ራሱ ሴስል የሚሰራበት ኬዞች አሉ። ስለዚህ አመጣለች፣ ከዛ ግን ሴስን የተሰራችሁ። ስለዚህ አሁን ሪስኩ አላት ማለት ነው እቺ እናት። ምክንያቱም ዋናው ምጡ ነው አይደለም፣ መወለዱ ሳይሆን ምጥ መቆየቱ ነው እና ምጥ ላይ ነበረች። ስለዚህ ሪስክ አላት። በሴስ መውለዷ ይሄኛውን እንድትር አያረጋትም ማለት ነው፣ ሪስኩን አይቀንስላትም ማለት ነው። እና አሁን ላይ ማህፀኔ ይወጣል ተመልሶ ግን ይገባል በራሱ። ይህ የሚያሳየን ስቴጁ ትንሽ በጣም ከፍተኛ አይደለም ማለት ነው፣ በራሱ የሚመለስ ከሆነ የሚለውን ያሳየናል። ሌላ አብሮ ያመጣችሁ ነገር ምነው? ድርቀት አላት፣ የሆድ ድርቀት አላት ማለት ነው እቺ እናት። እና ሌላ ምንድነው እዛም ፕሮግራሙም ላይ እየገለጽ ነው ነበር፣ በጣቴ ነው የምጠቀመው
ይሄ ብዙ ጊዜ ሬክተም የምንለው ወይም የአንጀት የመጨረሻ ክፍል አብሮ በማህፀን በኩል ሲወጣ የሚፈጠር ምልክት ነው ብዙ ጊዜ ማለት ነው። እና የሰገራ መውጫው ወደታች ወደ ማህፀኑ ስለገባ ሰገራ ሲመጣ አይወጣላትም ማለት ነው። ሌላ ቦታ መውጫው የለም። ሶ በጣት መግፋት ያስፈልጋል። አንዳንዴ በማህፀን በኩል ገብተው መግፋት ሊያስፈልግ ይችላል ማለት ነው። እና ይሄ ካለ ብዙ ጊዜ እንግዲህ እርግጠኛ ሆነን እንዳለው መናገር ባንችልም ግን የእሷ የማህፀን መንሸራተት በጀርባ በኩል ከአንጀት የመጨረሻ ክፍል ጋር የተያያዘ ይመስላል የእሷም ማለት ነው። እና ያው እንዳልነው ሕክምና ያስፈልጋል። እነዚህ ምልክቶች የመጡት በማህፀን መንሸራተቱ ነው ወይስ አይደለም የሚለው ልክ ቅድም የሽንቱ ላይ እንዳወራ ነው ቼክ ይደረጋል። በዛ ምክንያት የሚሆን ከሆነ ደግሞ ሕክምና ታገኛለች። በዛ ምክንያትም ካልሆነ ደግሞ ለዚህኛው ሕክምና ታገኛለች። ለጊዜው ግን ድርቀት እንዳያስቸግራት ያው ምግቦቿን ማስተካከል ይኖርባታል ማለት ነው። ሌላኛው ጥያቄ ደግሞ ሕክምናውን የት ማግኘት እንችላለን ነው የሚለው። ያው እንግዲህ ሕክምናው ማንኛውም የማህፀንና ጽንስ ሕክምና የሚሰጥበት ቦታ ላይ መገኘት ይችላል። የተለያየ ሕክምና አይነቶች አሉት። እዛ ቪዲዮ ላይ ገልጸነዋል አይደለ? ከሰርጀሪ ጀምሮ ሰርጀሪ ያልሆኑ ሕክምና አማራጮች አሉት። እንዳለበት ስቴጁ እንደ ታማሚዋ ማንነት የሚወሰኑ የሕክምና አማራጮች አሉና መታከሙ የተሻለ ነው አይደለ? ባልታከመ ቁጥር የተለያዩ የራሱ የሆኑ ስር የሰደዱ የጤና እክሎችን ሊያመጣ ስለሚችል እንዲሁም ደግሞ መሳቀቅን አይደለ? እንዲሁም አብዛኛው ሰው ስለዚህ በሽታ አዌርነስ የለውም እኛ ሀገር ይመስለኛል። እና የትዳር ፍቺን ሁላ እስከ ማድረስ ሊያመጣ ስለሚችል በቀላሉ መታከም የሚችል የሕክምና ችግር ስለሆነ የሕክምና አማራጭ በየትኛውም የጽንስና ማህፀን ሕክምና የሚሰጥበት ቦታ ላይ ማግኘት ይችላሉ። እንደውም ምን አስታወሽኝ፣ ሌላ አንድ ኮሜንት ያየሁት ነበርና እኔ ብቻዬን የሆንኩ ይመስለኝ ነበር፣ ለካ ሁሉ ሰው እንደዚህ ይቸገራል ምናምን የምትል አንድ እህት ነበረችና ብዙ ጊዜ እንደዚህ አይነት ኬዞች በተለይ ደግሞ የፊት ለፊት የማይታይ አንዳንዴ እኮ ይሄ ፊትሽ ላይ ምናምን የሆነ ነገር ሲወጣ ያው ይደብርሻል፣ የማይደበቅ ነገር ትያለሽ። ግን አንዳንዴ ደግሞ የሚደበቅም ነገር በጣም ከባድ ስለሚደበቅ ሼር ማድረግ ይከብድሻል። ለማን ታወሪዋለሽ? እና ወይ ደግሞ የምታወሪውም ሰው እውቀቱ የለውም ለዚህ ነገር እና ይሄ ተደባቆ ልክ እንደ ኪንታሮት ምናምን እያለን እንደምናወራቸው ነገሮች ተደባብቆ ተሸፍኖ እንደማይድን ነገር ተደርጎ የመወራት ነገር አለው። ወይም ደግሞ አይወራም፣ በራሷ ነው ይዛ የምትቆየው እና በየትኛውም የመንግስትም የግልም ባይዞ ያደለ ሁሉም ቦታ ላይ ይሰጣል። ማህፀንና ጽንስ ሐኪም ብቻ ያለበት ቦታ ላይ ነው መሄድ የሚጠበቅባቸው። ወደ ቀጣዩ ስንሄድ የማህፀን የተንሸራተተ እናት በድጋሚ ስትወልድ በምጥ ይሻላታል ወይስ በሴስ ብትወልድ ይሻላታል የሚል ጥያቄ ነው። ቅድም የተወሰነ ነካክተነዋል። ግን በቃ መታወቅ ያለበት ነገር የወሊድ ነገር በአጠቃላይ የማህፀን መንሸራተት ኖረም አልኖረም የወሊድ ነገር በአጠቃላይ በእናትየው ኢንዲቪጁዋል በቃ ለአንድ ሰው ነው መናገር የምችለው። አንቺ በሴስ አይ በምጥ የሚባለው ለአንድ ሴት ነው እንጂ እኔ ከአንቺ በጣም የተለየው ነኝ። ከዛ ደግሞ በሰዓቱ በምጡ ሰዓት ምናምን ደግሞ የሚመጣው ነገር ደግሞ በጣም የተለያየ ነው። የማህፀን መንሸራተት ቢኖርብን እኔና አንቺ የእኔና አንቺ ስቴጁ አይገናኝም። ምን ያክል ጊዜ ይቆያ አይለያይም። ከዛ ደግሞ ወጥቶ ምናልባት ቁስለት ፈጥሮ ኢንፌክሽን ፈጥሮ ከነበረ ይለያያል አይደል? ሰርቪክስ ወይም ደግሞ የማህፀን ጫፍ ላይ ለውጥ ፈጥሮ ከነበር ማለት ነው እሱኛውም ይለያያል። የወለድነው ልጅ ይለያያል። አንቺ ብዙ ወልደሽ ሊሆን ይችላል፣ ያልወለድኩ ይሆናል እንደዚህ። ስለዚህ ይሄ ሁሉ ነገር ታይቶ የአንድ እናት ሙሉ ታሪኳ ታይቶ ስንት ልጅ ወልዳለች፣ ወደፊት ስንት ነው ለመውለድ እቅድ ያላት የሚለው ጭምር ታይቶ የምትኖርበት ቦታ ለምሳሌ ገጠር ላይ ያለች የሴስ ፋሲሊቲ የሌለበት ቦታም እኮ የምትኖር እናት አለች አይደል? በዚህ ችግር የምትቸገር። ስለዚህ እንደየቦታው እንደየሁኔታው ይለያያል። ያመጣውም ችግርስ ምንድነው፣ በምን የተነሳ ነው የመጣው የሚለውን ነገር ይለያያል። ስለዚህ ግን በሁለቱም መውለድ ይቻላል። በሴስም የሚወልዳለ በምጥም የሚወልዳለ። ግን የሚመረጠው እንደ እናትየዋ ነው ማለት ነው። ዋናው ኮሩ ሀሳብ እሱ ይመስለኛል። መውለድ ይቻላል፣ በሁለቱም መንገድ መውለድ ይቻላል። ግን ደግሞ እንደየእናቶቹ ይለያያል ማለት ነው። በሴስ መውለድ የምትችል ትኖራለች፣ አይ በምጥ መውለድ የምትችል ደግሞ ትኖራለች። የወጣ ማህፀን የወር አበባ ይታያል ወይስ አይታይም ዶክተር ነው የሚለው። ያው ለማለት የፈለጉት ይመስለኛል ማህፀን ሲሸራተት ከተንሸራተተ በኋላ የወር አበባ ውደቱ ይቀጥላል ወይስ አይቀጥልም ነው የሚለው። ቅድም እንዳልነው ነው አይደለ? ምንም አይነት የሚጎል ነገር አይኖርም። እንደተባለው ያው ቦታውን ደግፎ የሚይዘው የሰውነታችን ክፍል ስለሚላላ በዛ የተነሳ የተለያዩ የውስጥ አካላቶቻችን ወደ ውጭ ይወጣሉ ነው እንጂ ምንም
ወር አበባ ዑደትን የሚከለክል የሚያግድ ነገር አይኖርም። ለምን ሆርሞናል ችግር አይፈጠርም አይደለ? የአካላዊ ጉለቶች አይፈጠሩም። ስለዚህ የሚከለክለው ነገር አይኖርም ማለት ነው። ስለዚህ እንደ ማንኛውም ሴት የወር አበባን ታያለች፣ ይቀጥላል። ሌላ ከሱ ጋር ተያይዞ ተጨማሪ የጤና እክል ከሌለባት ማለት ነው። እና እድሜዋም አይደለም አሁን ኖርማሊ አሁን ከምን ጋር ሊያያይዙት ይችላሉ ሰዎች? እንግዲህ አንደኛው ሪስክ ፋክተር ብለን የገለጽነው ለማህፀን መውጣት እድሜ ነው አይደለም? ሶ በተለይ ደግሞ የወር አበባ የሚቆምበት ከቆመ በኋላ ኢስትሮጅን ስለማይኖር ሰውነታችን ውስጥ ብዙም ይሄ ጥንካሬውን ያጣል። ጡንቻዎቹም ጅማቶቹም ሁሉም ነገር ስለሚያጣ ይሄ ፐልቪክ ኦርጋን ፕሮላፕስ ምለው ወይም የማህፀን መንሸራተት የሚከሰትበት እድሜ ነው ብዙ ጊዜ። ስለዚህ በዛ ሰዓት በሚወጣ ሰዓት አያዩም አይደል ፔሬድ። ከዚህ ጋር ሊያያይዙት ይችላሉ። ግን እሱ የሚያያዘው ከማህፀን መውጣት አለመውጣቱ ጋር ሳይሆን የአንዲት ሴት እድሜዋ ወይም ደግሞ ሳይክሏ ነው። አንዳንድ ሰው እርሊ ሊያቆም ይችላል። ያው እድሜ ገደቦች አሉት። አንዳንድ ሰው ደግሞ ትንሽ ሌት ሊሆን ይችላል። ስለዚህ ከእሱ ጋር ነው እንጂ የሚያያዘው ከማህፀኑ ጋር አይገናኝም አይደለ? ዘመናዊ ሕክምናን ከባህላዊ አስተምሮ እንዲሁም ከማህበረሰብ ጤና ሳይንስ አንጻር የምንመለከትበት እነሆኛ ፖድካስታችን የዛሬው ይህንን ይመስል ነበር። እንዳያችሁት የማህፀን መንሸራተት ወይም መውጣት ላይ የተነሱ ጥያቄዎችን በተወሰነ መልኩ ለማየት ሞክረናል። ወደ 9 ጥያቄዎች መርጠን አሁንም ያልተነሱ ያልተመለሱ ጥያቄዎች አሉን የምትሉ ከሆነ እዚህ ኮሜንት ሴክሽን ላይ አሳውቁን። ላይክ ማድረግ አትርሱ። ሰብስክራይብ ማድረግ አይረሳ። መልካም ሳምንት።